አሜሪካ የቻይናን አንገት መቼና የት ላይ እንደምትቀነጥሰው በሚስጥር የምታስብበት ቦታ። ዛሬ የምናወራው ስለ ጦር መሳሪያ ጋጋታ ወይም ስለ ስውር ሳይበር ጥቃት አይደለም። ዛሬ የምናወራው ስለ መላው የቻይናን ህልውና እና የኢኮኖሚ ግርማ ሞገስ በማንኛውም ሰከንድ ቀጭ ተደርጎ ሊሰበርበት ስለሚችልበት ስለ አንዲት ጠባብ የባህር መተላለፊያ ነው። ቻይና ዛሬ በዓለም መድረክ ላይ በፎርብስ መጽሔት ላይ ደምቃ ብትቀመጥም የቢሊየን ዶላር ኃያልነቷን ብታሳይም ኑሮዋ ግን በማሌዥያ በኢንዶኔዥያ እና በሲንጋፖር መሃል ባለች ጠባብና አደገኛ ባህር ላይ የተንጠለጠለ ነው። ይህም ቦታ የማላካ ወሽመጥ ይባላል። እስኪ አስቡት፣ በቢሊዮን የሚቆጠሩ ስልኮች፣ መኪኖችና የቴክኖሎጂ ዕቃዎች ለዓለም አቀፍ የምታቀርብበት ግዙፏ ቻይና በቤቷ ውስጥ ያሉ ማሽኖች በሙሉ እንዲያቆሙ የምትጋትበት የጡጦ ወተት የሚያልፈው በዚች ጠባብ የባህር በር ነው። እናም ይችን ጡጦ የሚይዘው ደግሞ የራሷ ሳይሆን የዋና ተቀናቃኛው የአሜሪካ እጅ ነው። ይህ በጂኦፖለቲካ ዓለም የማላካ ጭንቀት ወይም ዘ ማላካ ዳይሌማ በመባል ይታወቃል። እንኳን ወደ ጂኦፋ በሰላም መጣት። ዛሬ የምንመለከተው ዝም ብሎ የባህር ታሪክ አይደለም። ዛሬ የምናየው ቻይናን በሌሊት እንቅልፍ የሚነሳት ትልቁን ፍርሃት ነው። አሜሪካ ደንበር ላይ አድፍጣ የያዘችበትን የስትራቴጂ ቁልፍና ይህ ባህር ፍርሃት ከኛ ኢትዮጵያውያን ወቅታዊ የባህር ፍለጋ ጋርና ዲፕሎማሲ ጋር እንዴት ፍጹም አንድ አይነት ህመም እንደሚጋራ ነው። የዛሬው ዶክመንተሪያችን የጂኦፖለቲካ ዕውቀታችሁን ወደ ሌላ ደረጃ ያሳድገዋል። ቪዲዮአችን ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ይህ የማላካ ወሽመጥ የሚባለው የት ቦታ ነው ያለው? ለምንስ ነው ዓለምን ያንቀጠቀጠው? በካርታ ላይ እንደምትመለከቱት ይህ ወሽመጥ በስተሰሜን በኩል የህንድ ውቅያኖስ፣ በስተደቡብ በኩል ደግሞ የካስፒክ ውቅያኖስ ወይም ደቡብ ቻይና ባህር ጋር የሚገናኝ ረጅምና ጠባብ መስመር ነው። እርዝመቱ 930 ኪሎ ሜትር አካባቢ ይደርሳል። ይህ ቦታ ለዓለም ንግድ ልክ እንደ ዋና አውራ ጎዳና ነው። በየዓመቱ ከ90 ሺህ በላይ ግዙፍ መርከቦች ያቋርጡታል። ይህም ማለት የዓለም 25% ንግድ የሚንቀሳቀሰው በዚህ ጠባብ የውሃ መስመር ላይ ነው ማለት ነው። ከአውሮፓ ከአፍሪካና ከመካከለኛው ምስራቅ ተነስተው ወደ ኤዥያ ወይም ወደ ቻይናው ጃፓንና ደቡብ ኮሪያ የሚሄዱ መርከቦች በሙሉ የግድ በዚህ በኩል ማለፍ አለባቸው። ሌላ መንገድ እጠቀማለሁ ካሉ መላው የኢንዶኔዥያን ደሴቶች ዙረው በሺዎች የሚቆጠሩ ኪሎሜትሮችን ማባከን አለባቸው። ይህም ማለት የጊዜና የነዳጅ ኪሳራው አይቀመስም ማለት ነው። ለመሆኑ የዚህ ወሽመጥ ጥበት ምን ያህል ነው? ወሽመጡ ሙሉ በሙሉ ሰፊ አይደለም። በተለይም ወደ ሲንጋፖር አካባቢ ሲቃረብ የፊሊፒንስን የሚባል ቦታ ላይ ሲደርስ ስፋቱ በጭንቅ 2.6 ኪሎ ሜትር ብቻ ነው የሚሆነው። 2.6 ኪሎ ሜትር ማለት እኮ ለአንድ ግዙፍ መርከብ ጠባብ መንገድ ነው። አሁን እንግዲህ ወደ ዋናው ቁማር ጨዋታ እንግባ። ቻይና ለምን ማላካን ስታዝብ ዘላላ እንባ ይጠምቃታል? ቻይና በዓለም ላይ አደገኛዋ ትልቅ የነዳጅ አስመጭ ሀገር ናት። ፋብሪካዎቿ እንዲሰሩ፣ መኪኖቿ እንዲንቀሳቀሱ፣ መላው የኢኮኖሚ ማሽነሪዎች ሕያው ሆኖ እንዲቀጥል በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅ ያስፈልጋታል። ታዲያ ይህ የምታስገባው ነዳጅ 80% የሚሆነው በቀጥታ ከመካከለኛው ምስራቅና ከአፍሪካ ተጭኖ ማላካን ወሽመጥ በኩል አልፎ ነው ቤጂንግ የሚደርሰው። አሁን አደጋውን እዩት። አሜሪካና ቻይና በአሁኑ ወቅት በታይዋን ጉዳይ፣ በደቡብ ቻይና ባህር ይዞታና በኢኮኖሚ የበላይነት ፍጹም የቀዝቃዛ ጦርነት ውስጥ ናቸው። አሜሪካ ይህንን የቻይና ደካማ ጎን ጠንቅቃ ታውቃለች። ለዚህም ነው ከማላካ ወሽመጥ አፍንጫ ስር የምትገኘው ሲንጋፖር ውስጥ ቻንጊ የሚባል ወታደራዊ የባህር ኃይል ጣቢያ ከፍታ የጦር መርከቦቿና የባህር ሰርጓጅ መርከቦቿን አቁማ ሌሊትና ቀን የምትጠብቀው። ነገ ጠዋት በታይዋን ምክንያት በቻይናና በአሜሪካ መሃል እውነተኛ ጦርነት ቢነሳ የአሜሪካ የባህር ኃይል የሚያደርገው የመጀመሪያ ሥራ ኒውክሌር መጣል አይደለም። ይልቁኑ በማላካ ወሽመጥ ላይ የባህር አጥር መስራት ነው። መንገዱን ጭልጥ አድርጋ ትቆልፈዋለች። ይህም ማለት ምን ማለት መሰላችሁ? ጦርነት ቢነሳና አሜሪካን ማላካን ብትዘገው ወደ ቻይና የሚሄደው ነዳጅ በአንድ ጀንበር ይቆማል። በሳምንት ውስጥ የቻይና ነዳጅ ማከማቻ ባዶ ይሆናል።
ፋብሪካዎች ይዘጋሉ፣ ባቡሮች ይቆማሉ፣ መብራት ይጠፋል። የቻይና ታላላቅ ከተሞች ልክ እንደ ትራንስፎርመር እንደፈነዳበት ሰፈር በአንድ ጊዜ ጨለማ ውስጥ ይወድቃሉ። ቻይና የፈለገውን ያህል የጦር መሳሪያ ቢኖራትም ነዳጅ ከሌላት ታንከሮቿና ጀቶቿ ዝም ብሎ የብረት ክምር ነው የሚሆኑት። ለዚህ ነው የቻይናው የቀድሞው ፕሬዝዳንት ኑ ጁኦ በ2003 ይህንን ስጋት የማላካ ጭንቀት ወይም ዘ ማላካ ዲሌማ ብሎ የሰየመው። እንግዲህ ተመልካቾቻችን እዚህ ጋር ነው አንድ ትልቅ የጂኦፖለቲካ እውነታ የምናየው። ብዙዎቻችን የባህር በር መዘጋት ፍርሃት ወይም የድሃ ሀገር ብቻ ህመም ይመስለናል። ነገር ግን እውነታው የጂኦፖለቲካ ህግ ለድሃም ለሀብታምም ለአነስተኛም ለታላቅም ሀገር ፍጹም አንድ አይነት መሆኑ ነው። የቻይናን የማላካ ጭንቀት ስናጠና በአሁኑ ሰዓት እኛ ሀገር ውስጥ ያለው ወቅታዊ የባህር በር ፍለጋና ስትራቴጂያዊ ትግል በቀጥታ ያስታውሰናል። ቻይና 1.4 ቢሊዮን ህዝብ ያላት የዓለም ሁለተኛ ግዙፍ የኢኮኖሚ ባለቤት ናት። ኢትዮጵያ ደግሞ 120 ሚሊዮን ህዝብ ያላት የአፍሪካ ቀንድ ታላቅ ሀገር ናት። ነገር ግን ሁለቱም ሀገራት የፍሮንት ዶር ወይም የደጅ በር የመቆለፍ ስጋት አለባቸው። ኢትዮጵያ የባህር በር የላትም። 95% የሚሆነው ንግዷ የሚያልፈው በአንዲት በጅቡቲ ወደብ በኩል ነው። ነገ ጅቡቲ ላይ ወታደራዊ ቀውስ ቢፈጠር ወይም የፖለቲካ አለመግባባት ቢነሳ የኢትዮጵያ ህልውና አደጋ ላይ ይወድቃል። ቻይናም ያላት ሀብት ሳያምራት ልክ እንደ ኢትዮጵያ ነገ ማላካ ከተዘጋች እጣ ፈንታዬ ምን ሊሆን ነው በሚል ፍርሃት ውስጥ ናት። ቻይና በማላካ ወሽመጥ ምክንያት ያደረባትን ስጋት ለመፍታት በቢሊዮን ዶላር ሀብቷን የምታደርገውን ጥረት ስናይ የባህር በር ለአንድ ሀገር ምን ያህል ሳምባ እንደሆነ በተግባር እንረዳለን። ልዩነቱ ቻይና አማራጭ መንገዶችን ለመስራት ያላት የገንዘብ ጉልበት ግዙፍ መሆኑን ብቻ ነው። ታዲያ ቻይና ይህንን የማላካ ወጥመድ ዝም ብላ እጅ እግሯን አጣጥፋ እየተመለከተች ነው? በፍጹም። ቻይና ይህንን ፍርሃት ለማምለጥ ባለፉት 15 ዓመታት ውስጥ በቢሊዮን የሚቆጠሩ ዶላሮችን በማፍሰስ እጅግ አስገራሚ የሆኑ የመውጫ መንገዶችን ገንብታለች። የመጀመሪያው መንገድ የፓኪስታን ኮሪደር። ቻይና ከፓኪስታን መንግስት ጋር በመስማማት በቢሊዮን ዶላር የሚቆጠሩ የኢኮኖሚ መስመሮችን ዘርግታለች። በመካከለኛው ምስራቅ የሚነሱ የነዳጅ መርከቦች ማላካ መሄድ ሳያስፈልጋቸው በቀጥታ በአረብ ባህር ላይ ወደሚገኘው የፓኪስታኑ ጓዳር ወደብ ያልፋሉ። ከዚያም ነዳጁ በቧንቧና በባቡር መንገድ መላው የፓኪስታን አቋርጦ በቀጥታ በምዕራብ ቻይና በኩል ቤጂንግ ይገባሉ። ይህ የአሜሪካ ትልቁ ራስ ምታት ነው። ሁለተኛው መንገድ የማያማር አቋራጭ። ከማላካ ወሽመጥ በስተሰሜን በኩል የምትገኘው በያማር ሀገር በኩል ቻይና ግዙፍ የነዳጅና የጋዝ ቧንቧዎችን ሰርታለች። መርከቦቹ በማላካ ጠባብ ባህር ውስጥ ሳይገቡ የማያማር ላይ ዕቃዎችን ያወርዳሉ። ከዚያም በቧንቧ በቀጥታ ወደ ቻይና ዩዌን ግዛት ይጓዛሉ። ግን ደግሞ የቻይና ትልቁ እቅድና እብድ ሐሳብ ገና አልሰራም። እሱም የታይላንድ ካራ ካናል እቅድ ነው። ካርታውን ተመልከቱት። ታይላንድ መሃል ላይ ቀጭን የመሬት ስስ አላት። ቻይና ይህንን መሬት ልክ እንደ ሲዩዝ ካናል ወይም ፓናማ ካናል ቆፍራ አዲስ የባህር ቦይ መስራት ትፈልጋለች። ይህ ቦይ ከተቆፈረ መርከቦቿ ማሌዥያና ሲንጋፖር ሳያዩ በአቋራጭ በታይላንድ በኩል በቀጥታ ወደ ቻይና ይገባሉ ማለት ነው። ሲንጋፖር እና አሜሪካ እዚህ የማላካ ላይ ይዘውት የነበሩን ቁልፍ በአንድ ጀንበር የዋጋ ቢስ ያደርገዋል። ነገር ግን ይህ ፕሮጀክት ከ20 ቢሊዮን ዶላር በላይ የሚጠይቅና በታይላንድ ውስጥ ባለው የፖለቲካ ውጥረት ምክንያት እስካሁን በወረቀት ላይ ብቻ ተቀምጦ ይገኛል። እንግዲህ ተመልካቾቻችን የጂኦፖለቲካ ዓለም የምናየው ይህ ቀላል አይደለም። ቻይና የፈለገውን ያህል ብትበለጽግ በጠባብ የባህር በሮች ምክንያት ያላት ስጋት ሁልጊዜም ትህትና እንድታሳይ ያደርጋታል። የማላካ ወሽመጥ ለዓለም ንግድ ሳምባ ብቻ አይደለም፣ የሀያላን ሀገራት የጭንቀትና የቁማር መጫወቻ ሜዳ ጭምር ነው። ይህ ታሪክ የሚያሳየው የባህር በር ጉዳይ ለአንድ ሀገር ነፃነትና ህልውና ምን ያህል ወሳኝ እንደሆነ ነው። ቻይናን ብትሆን ኢትዮጵያን ብትሆን የባህር በር ለማስከበር ወይም አማራጭ ለማግኘት የሚደረገው ትግል የታሪክ የማይቀይረው ግዴታ ነው። አሁን ጥያቄውን ለእናንተ ልተው። እናንተስ ምን ታስባላችሁ? አሜሪካ ወደፊት የቻይናን መውጫ መንገዶች ለመቆለፍ ሌላ ዘዴ የምታገኝ ይመስላችኋል? ወይስ ቻይና እነዚህን አማራጮች መስመሮች በመጠቀም የአሜሪካን የበላይነት ሙሉ በሙሉ ተሰብረዋለች? የእኛስ ሀገር የባህር በር ፍለጋ ጥረት ከዚህ ከቻይና ስትራቴጂው
ምን ሊማር ይችላል? ሐሳቦቻችሁንና አስተያየቶቻችሁን አሁኑ በኮሜንት መስመር ላይ አጋሩን። የዛሬ ቆይታችን ይህንን ይመስል ነበር። ቪዲዮአችን ከወደዳችሁት ላይክ ማድረጋችሁን በፍጹም አትረሱ። ለሌሎች እንዲደርስ ሸር ማድረጋችሁንና ቻናሉን አዳዲስ ጥልቅ ስትራቴጂያዊን ቪዲዮ ሁልጊዜም እንዲደርሳችሁ አሁኑን ሰብስክራይብ ማድረጋችሁን በፍጹም አትርሱ።